የስልኮ ባትሪ ቶሎ እያለቀ ተቸግረዋል? እንግዲያውስ ማንም የማይነግሮትን የስልኮ ባትሪ ለረጅም ጊዜያት እንዲቆይ የሚያደርጉ ቁልፍ መፍትሄዎችን በዚህ ቪዲዮ ያገኛሉ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ፣ አይቆጥርባችሁም። በመጀመሪያ የስልካችሁ ባትሪ ቶሎ እንዲዘጋ የሚያደርጉ 3 ምክንያቶችን ልንገራችሁ። የመጀመሪያው ባክግራውንድ አፕስ ነው። ባክግራውንድ አፕስ ማለት በስልካችሁ ውስጥ ያሉ አፕሊኬሽኖች ያለ እናንተ ፍቃድ እናንተ ሳትነኳቸው በውስጥ የሚሰሩ ማለት ነው። ይህ ደግሞ ባትሪያችሁ ቶሎ እንዲያልቅ ያደርጋል። ሁለተኛው ደግሞ ሃይ ብራይትነስ ነው። ይህን ስላችሁ ስልካችሁን በምትጠቀሙበት ሰዓት ሃይ ብራይትነስ ወይም ላይት ጨምራችሁ የምትጠቀሙ ከሆነ ስልካችሁ ቶሎ እንዲዘጋና ለረጅም ዓመታት ባትሪያችሁ እንዳያገለግል ያደርጋል። ሶስተኛውና የመጨረሻው ደግሞ ሎኬሽንና ዋይፋይ ስካነሮችን ማብራት ነው። ይህ ደግሞ ከቦታ ወደ ቦታ ስትንቀሳቀሱ የስልካችሁ ሎኬሽንና ዋይፋይ ስካነሮች ስካን በማድረግ የስልካችሁ ባትሪ ቶሎ እንዲያልቅና ባትሪያችሁ እንዲግል ያደርጋል። ይህን ካልኳችሁ ደግሞ የስልካችሁ ባትሪ ለረጅም ጊዜያት እንዲቆይ የሚያደርጉ ሴቲንጎችን እናያለን። የመጀመሪያው መፍትሄ የሚሆነው ባትሪ ሴቨር ሞድን ማብራት ነው። ይህን ለማድረግ ደግሞ ሞባይላችሁ ውስጥ ወደሚገኘው ሴቲንግ ትገባላችሁ። በመቀጠልም ልክ እንደዚህ ሲያመጣላችሁ ወደ ታች ስክሮል ታደርጋላችሁ። በመቀጠልም ልክ እንደዚህ ሲያመጣላችሁ ባትሪ ላብ የሚለውን አማራጭ ትነካላችሁ። እንደየስልኮቻችሁ ባትሪ የሚል አማራጭም ሊኖር ይችላል። ስለዚህ እሱን አንዴ ትጫናላችሁ። በመቀጠል ልክ እንደዚህ አይነት ፊውቸር ሲያመጣላችሁ ወይም እናንተ ጋር የሚያመጣው ፊውቸር የተለየም ሊሆን ይችላል። እኔ ጋራ እንደዚህ አይነት ፊውቸር አመጣዋል። ስለዚህ እኔ ጋር አሁን ባትሪ ሴቨር ሞድ የሚለው አማራጭ ኢኔብል ፓወር ቦስቲንግ በሚል አማራጭ ተተክቷል። እናንተ ስልክ ላይ ግን ፓወር ሴቪንግ የሚል አማራጭም ሊኖር ይችላል ከታች። ስለዚህ እኔ ጋር ያለው ደግሞ ኢኔብል ፓወር ቦስት የሚል አማራጭ ነው። ዘሴም ናቸው ሁለቱም ማለት ነው። ስለዚህ እኔ ጋር ባለው አማራጭ ኢኔብል ፓወር ቦስቲንግ የሚሉን አማራጭ ክሊክ ሳደርገው ከታች የሚዘረዘራቸው ነገሮች አሉ። ባክግራውንዱን ብላክ እንደሚያደርገው እና የተለያዩ ነገሮችን እንደሚዘጋ ነው። ስለዚህ እናንተ ከታች አክቲቭ የሚለውን አማራጭ ትነካላችሁ። ይህን ካደረጋችሁ በኋላ ልክ እንደምታዩት ባክግራውንዱን ብላክ ያደርገዋል እና ስልካችሁ ውስጥ ባትሪ ሊጨርሱ የሚችሉ ሴቲንጎችን በቀላሉ ያስተካክላል። ይህን ካደረጋችሁ በኋላ በዚህ መንገድ መፍታት ትችላላችሁ። ሁለተኛው መፍትሄ ደግሞ ባክግራውንድ አፕን ኦፍ ማድረግ ነው ወይም መዝጋት ነው። ይህን ለማድረግ ደግሞ ሞባይላችሁ ውስጥ ወደሚገኘው ሴቲንግ ትገባላችሁ። በመቀጠል ልክ እንደዚህ ሲያመጣላችሁ ወደ ታች ስክሮል በማድረግ አፕ ማኔጅመንት የሚለው ትጫናላችሁ። እንደ የስልኮቻችሁ አፕ የሚልም አማራጭ ሊኖር ይችላል። ስለዚህ ይህን ስትጫኑ አፕ ሴቲንግ የሚል አማራጭ አለ። እሱን አንዴ ትጫናላችሁ። ከዛም ስልካችሁ ውስጥ ያሉ አፕሊኬሽኖችን ሁሉንም እዚህ ጋር ይደረድርላችኋል። ከዛም እናንተ ስልካችሁ ውስጥ ያሉ አፕሊኬሽኖችን የምትፈልጓቸውን አፕሊኬሽኖች ሰሌክት አድርጋችሁ ወይም ትጫናላችሁ። ከመረጣችኋቸው አፕሊኬሽኖች መካከል አንዱን ከተጫናችሁ በኋላ ልክ እንደዚህ አይነት ፊውቸርን ያመጣላችኋል። በመቀጠል እናንተ ምን ታደርጋላችሁ? ከታች ሞባይል ኤንድ ዋይፋይ የሚለውን ሴክሽን ትጫናላችሁ። ከዛም ልክ እንደዚህ ያመጣላችሁ ከታች ባክግራውንድ ዳታ የሚል አማራጭ አለ። ይህ ደግሞ መብራቱ ጉዳት አለው። ምክንያቱም ዳታ ስልካችሁ ላይ አብርታችሁ በምትጠቀሙበት ሰዓት የዳታውንም ፍጥነት ይቀንሳል። በተጨማሪም ደግሞ ባክግራውንድ ከውስጥ ፕሮሰስ በማድረግ የስልካችሁን ባትሪ እንዲወርድ ወይም ቶሎ እንዲያልቅ ያደርጋል። ስለዚህ ይህ ሴቲንግ ከበራ ወዲያውኑ ኦፍ ታደርጉታላችሁ በዚህ መንገድ ማለት ነው። ይህን ካደረጋችሁ በኋላ በተከታታይ በመመለስ ስልካችሁ ውስጥ ያሉ አፕሊኬሽኖችን በአሁኑ መንገድ ባክግራውንዱን ኦፍ ታደርጋላችሁ ማለት ነው። ሶስተኛው መፍትሄ ደግሞ ስክሪን ብራይትነስን አውቶ ማድረግ ነው። ይህን ለማድረግ ደግሞ ሞባይላችሁ ውስጥ ወደሚገኘው ሴቲንግ ትገባላችሁ። በመቀጠል ልክ እንደዚህ ሲያመጣላችሁ ካሉት አማራጮች መካከል ዲስፕሌይ ኤንድ ብራይትነስ የሚለውን አማራጭ ትጫናላችሁ።
ከዛም ልክ እንደዚህ ያመጣላችሁ ከነዚህ ከተዘረዘሩት ሊስቶች መካከል እንደየስልኮቻችሁ ብራይትነስ ሴቨር የሚል አማራጭም ይኖር ይችላል። እሱ ከመጣ እሱን ትነኩታላችሁ። ወይም ብራይትነስ አውቶ የሚል አማራጭም ሊኖር ይችላል። እሱንም መንካት ትችላላችሁ። ይህን ካደረጋችሁ በኋላ እኔ ጋር ባለው ሳሳያችሁ ልክ እንደምታዩት አዳፕቲቭ ብራይትነስ የሚል አለ። እሱን ሴክሽን አንዴ ክሊክ አድርገዋለሁ። ልክ እንደምታዩት አዳፕቲቭ ብራይትነስ የሚለው በርቷል እኔ ጋር። ይህ ጥቅሙ ምንድነው? እናንተ በምትጠቀሙበት ሰዓት ስልካችሁን በምትጠቀሙበት ሰዓት ላይ በምትንቀሳቀሱበትም ሰዓት በተለያዩ ሁኔታዎች ላይ አካባቢውን ወይም ኢንቫይሮንመንትን በመረዳት ያለውን የአየር ጸባይ በመረዳት ለስልካችሁ የተመጠነ ፓወር እንዲሰጥ ያደርጋል ወይም ላይት እንዲሰጡ ያደርጋል። ይህን በማድረግ የስልካችሁን ባትሪ ለረጅም ጊዜያት እንዲቆይ ማድረግ ትችላላችሁ። አራተኛው መፍትሄ ደግሞ ሎኬሽናችሁን እንዲሁም ዋይፋያችሁን አግባብ በሌለው ሰዓት ማጥፋት ነው። ይህን ማታደርጉ ከሆነ በተለያየ ቦታ ስትንቀሳቀሱ አካባቢው ላይ ያለውን የዋይፋይ እንዲሁም የብሉቱዝ የበሩ ሴክሽኖችን ስልካችሁ ስካን በማድረግ እንዲሁም የተለያዩ የዋይፋይ ሲግናሎችን ሰርች በማድረግ የስልካችሁ ባትሪ እንዲደክም ያደርጋል። በዛውም ደግሞ ሌላው ተጨማሪ ጉዳት ስልካችሁ ቶሎ እንዲገል እንዲሁም ባትሪው ቶሎ እንዲያልቅ ያደርጋል። እነዚህን ነገሮች መጠቀም ያለባችሁ አግባብ ባለው ሰዓት ብቻ መሆን አለበት። እነዚህን አሁን ያሳዩዋቸውን ሴቲንጎች በማስተካከል ብቻ የስልካችሁ ባትሪ ለረጅም ዓመታት እንዲቆይ ማድረግ ትችላላችሁ። የዛሬ ቪዲዮአችን ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ማንኛውም ጥያቄ ካላችሁ ኮሜንት ስር መጠየቅ ትችላላችሁ። ቴንክ ዩ